ሰላም ሰላም ሰላም። ዩቲዩብን ለምን ጀመርክ? የዩቲዩብ አስፈላጊነት ዩቲዩብ እስከምን ድረስ ያደርሰናል የሚለውን በጥልቀት በፍትፍት አድርገን እንግዲህ የምንወያይ ይሆናል። ስፔሻሊ ደግሞ ዩቲዩብን መጀመር ፈልጋችሁ ያልተሳካላችሁ ሰዎች ልትሆኑ ትችላላችሁ። በሌላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ልትሆኑ ትችላላችሁ። በአረብ ሀገር የምትገኙ ደግሞ ሴቶችን ልትሆኑ ትችላላችሁ። ስለዚህ ሁላችሁም ዩቲዩብን መጀመር እየፈለጋችሁ ላልጀመራችሁ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ በደንብ ተከታተሉ። እያንዳንዱ ችግሮችን መፍትሄያቸው እንግዲህ ይዤላችሁ መጥቻለሁ ማለት ነው። ከራሴ የህይወት ተሞክሮ ነው የምንማማረው ማለት ነው። እኔ እንግዲህ ዩቲዩብን ለመጀመር ከወሰንኩኝ በጣም ብዙ ዓመታት ሆኖኛል። ነገር ግን ፈራ ተባ እያልኩኝ ነገራቶችን ስጠብቅ እስከዛሬ ድረስ ቆይቻለሁ ማለት ነው። ዩቲዩብን እንግዲህ በመጀመሪያ ደረጃ ለመጀመር የወሰንኩት ከራሱ የዩቲዩብ ፕላትፎርም ነው ማለት ነው። እንግዲህ እንደምታውቁት በጣም ብዙ ምርጥ ኢትዮጵያውያን አሉ እዚህ ዩቲዩብ ፕላትፎርም ላይ። የመጀመሪያው እንግዲህ እኔን የጠቀመኝ ኢትዮ ኮምፒውተር ስኩል የሚባል ቻናል ያለው ውድ ኢትዮጵያ ካፈራቻቸው ታላቅ ወጣት ነው ማለት ነው። ይህ ወጣት እንግዲህ ምን ይላል? እባካችሁ ፕሊዝ ዩቲዩብን ባላችሁ ነገር ጀምሩ ይላል። ከራሱ የህይወት ተሞክሮም እንግዲህ ያስተምራል ማለት ነው። አስቡት እንግዲህ በዚህ ሰዓት በዚህ ዘመን በተለይ እንደዚህ ብሎ የሚለመነን ሰው ለካ አለ እንዲያልኩኝ ራሴን ታዘብኩ። በመቀጠልም እንግዲህ ምናልባት ታውቋት ይሆናል ዩኒቨርሳል ቲዩብ ትባላለች። ዩኒቨርሳል ቲዩብ የምትባለው ስሟን ምናልባት ረስቼ ነው። የዚች ቻናል ባለቤት እንግዲህ ምን ትለናለች? እሷም በተመሳሳይ መልኩ ፕሊዝ ትላለች። ፕሊዝ ዩቲዩብን ጀምሩ ትላለች። ባላችሁ ንብረት ባላችሁ ስልክ ዩቲዩብን ጀምሩ ብላ ከምታበረታታ ታላቅ ሴት ነች ማለት ነው። ይቺ ሴት እንግዲህ መምህር ነች። ጎን ለጎን ግን ባላት ጊዜና ባላት ሰዓት ተጠቅማ ዩቲዩብን ትሰራለች ማለት ነው። ዩቲዩብ እንደሚታወቀው ፓሲቭ ኢንካም ነው። እኛ እንወስን እንጂ የሚከፍለን ፕላትፎርም ነው ማለት ነው። እኛ ድፍረቱ ካለን፣ እኛ ተነሳሽነቱ ካለን ዩቲዩብ ጠቃሚ ፕላትፎርም ነው ማለት ነው። እንግዲህ ሌሎችም ብዙ ማየት እንችላለን። እነ ናቲ ተፈሪ የሚባል እንግዲህ ናቲ ተፈሪና ኢትዮ ኮምፒውተር ስኩል ሰሞኑን ፖድካስታቸውን አይቼ ነው እንግዲህ እኔም አይ በቃ ካሁን በኋላማ እኔ መጀመር አለብኝ ብዬ ወሰንኩኝ ማለት ነው። የኛ ችግር እንግዲህ ምንድነው? አብዛኞቻችን ፍላጎት ያለን ወጣቶች ልንሆን እንችላለን፣ ትላልቅ ሰዎች ችግራችን ምንድነው? ኤጎ የሚባል ነገር አለበት። ትልቁ እኔ አንደኛ ላይ ማስቀመጠው ችግራችን ምንድነው? ኤጎ እንግዲህ እኔ በምረዳው እስቲ ለማብራራት ልሞክር። እኔ በምረዳው ምናልባት ተሳስቼ ከሆነ እንግዲህ ኮመንት ላይ ልታስቀምጡ ትችላላችሁ። ኤጎ ማለት ትልቅ ነቀርሳ ነው። ትልቅ በሽታ ነው። በህይወታችን ላይ ወደ ኋላ እንድንሄድ የሚያደርገን እንግዲህ የኋላ ማርሽ ልትሉ ትችላላችሁ። ኤጎ ማለት ብዙ አይነት ኤጎ ስር እንግዲህ ብዙ አይነት በሽታዎች አሉ። እኔ እንግዲህ ከምረዳቸው በተለይ ስለ ዩቲዩብ እያወራን ስለሆነ ኤጎ ሰዎች ፊት ስንቀርብ ቪዲዮ ስንቀረጽ ፐርፌክት ሆነን መታየት እንፈልጋለን ሰዎች ፊት። ይሄ ነው ትልቁ በሽታ። በጥሩ አለባበስ ሊሆን ይችላል፣ በጥሩ ገጽታ ሊሆን ይችላል። ፐርፌክት በቃ እንከን አልባ ሆነን መቅረብ እንፈልጋለን። ይሄ ትልቅ በሽታ ነው። ሰዎች ቤተሰቦች፣ ትልቅ በሽታ ልንቀርፈው የሚገባ ልናስወግደው። እኔ እንግዲህ ያሳለፍኩት ትልቅ በሽታ ነው። ልናስወግድ ይገባል። እኛም የሚጠቅም ነገር ይዘን እንቅረብ እንጂ ሰዎች እኛም ብሎ አይደለም እዚህ የኛም ቪዲዮ የሚያዩት። ይህንን መረዳት ያስፈልጋል። ማንም እኛም ብሎ እኛን የሚያጠን ሰው የለም። ስለኛ ዳንታ ያለው ሰው የለም። ሁሉም በራሱ ህይወት በራሱ ዛቢያ ቢዚ ነው። ስለዚህ እኛ ምን አለን፣ ምን የሚጠቅም ነገር አለን የሚለው ላይ ነው ፎከስ ልናደርግ የሚገባው እንጂ እኛነታችን ላይ ትኩረት ልናደርግ አይገባም። መጀመሪያ መቅረፍ ያለብን ይሄን የተረገመ ኤጎ የሚባል አመለካከታችንን ነው ማለት ነው። በሁለተኛ ደረጃ እንግዲህ ፐርፌክት ታይም እንጠብቃለን። ትክክለኛው ጊዜ የሚባል ነገር ያለ ይመስለናል። ትክክለኛ ጊዜ ደግሞ መቼም አይመጣም። አእምሯችን የፈጠረው ምንድነው? ውዝግብ ነው። ስለዚህ ትክክለኛው ጊዜ አሁን ነው። ዘ ፓወር ኦፍ ነው የሚባል መጽሐፍ ራሱ አለ። ትክክለኛው ጊዜ አሁን ነው። ህይወት አሁን ነች። አሁን የምንወስዳት አክሽን ነች ተጠራቅማ ነገ ለምንኖረው ህይወታችን ምንድነው ተጽዕኖ የሚፈጥረው ማለት ነው። ስለዚህ there is no perfect time። ህይወት ደግሞ ረፈደ የሚባል ነገር የለም። ህይወት ላይ እስከኖርን ድረስ አይረፍድም። ረፈደ የሚለው አእምሯችን ነው። እንዳልኳችሁ መጀመሪያ ያነሳሁላችሁ ኤጎ ነው። ረፍዶ አያውቅም ህይወት ላይ። ቢረፍድ ኖሮ እኛ በህይወት አንገኝም ነበር። ስለዚህ የሚረፍደው በህይወት የሌለ ነው የሚረፍደው። ገብቶናል አይደለም?
ስለዚህ በህይወት እስካለን ድረስ ረፈደ የሚባል ነገር የለም። ፐርፌክት ታይም ደግሞ መጠበቅ የለብንም። ሶስተኛው ችግራችን ደግሞ ማቴሪያል ማሟላት እንፈልጋለን። ለዩቲዩብ የሚሆነንን ስልክ ሊሆን ይችላል፣ ካሜራ፣ ሪንግ ላይት ሊሆን ይችላል። እንግዲህ የኔን ቪዲዮ እንደምታዩት ከላይ አምፖል አለ። ምናልባትም አሳያችኋለሁ በሌላ ቪዲዮ። ቀለል ባለ እንግዲህ ሴታፕ ነው ይህንን ቪዲዮ እየተቀረጽኩ ያለሁት ማለት ነው። ማይኩ ራሱ ያን ያህል ኳሊቲ ማይክ አይደለም፣ ግን ባለኝ ነገር በቃ እንግዲህ በቃኝ ብዬ ወስኝ ተነሳው ማለት ነው። ስለዚህ ህይወት ላይ በተለይ ስፔሻሊ ደግሞ ዩቲዩብ ላይ የምንቀርብ ከሆነ መስሚያችን ድፍን ሊሆን ይገባል። ስለ ሰው እንጨነቃለን አብዝተን። ሰዎች ምን ይሉኛል የሚለው በሽታ፣ ጎረቤት ምን ይለኛል፣ ጓደኞቼ ምን ይሉኛል የሚል በሽታ። ይህንን በሽታ ክትባት የለውም። እንግዲህ በምን እንደምንፈውሰው አላውቅም። አእምሯችን ላይ መስራት አለብን። ስለ ሰው ፕሊስ አንጨናነቅ፣ መጨነቅ የለብንም። ስለዚህ መስሚያችን ጥጥ ሊሆን ይገባል፣ እንደኔ ማለት ነው። አሁን እኔ መስሚያ ጥጥ ነው፣ ማንንም አልሰማም። እንደዚህ ስላችሁ ታዲያ ጉራ አይደለም ወይ ደግሞ ይሄ መጀነን አይደለም። እሱ ከሆነ ኤጎ ነው። ቅድም እንደነገርኳችሁ በዛ አይነት ሜንታሊቲ ሳይሆን እኔ መኖረው የራሴን ህይወት ነው። ሃምብል ሆኜ መኖር አለብኝ። ህይወት ላይ ሰዎችን መጥቀም አለብኝ። ያለ ምክንያት አልተወለድኩም። ሁላችንም ቢሆን ያለ ምክንያት አልተወለድም። ይሄንን እናስምርበት። በድል አይደለም የተፈጠርነው። ሁላችንም ለሆነ ዓላማ ተወልደናል። ስለዚህ እስከተወለድን ድረስ የሆነ ጥቅም አለን ማለት ነው። ጥቅም የሌለው ነገር የለም። የትኛውም ተፈጥሮ ጥቅም አለው። ቅጠል ሊሆን ይችላል፣ አትክልቶች፣ ምንም አይነት ነገር። እባብ ራሱ ይጠቅማል እኮ። ከእባብ የሚሰራ መድኃኒት አለ። ይሄን ታውቃላችሁ አይደል? እያንዳንዱ ነገር ጥቅም አለው። እኛ ምንድነው እኔ ለማህበረሰቡ ለሀገሬ ምን እጠቅማለሁ የሚለውን ነገር አይደንቲፋይ እናድርግ። ቀለል እናድርገው። በጣም አናወሳስበው። በቃ ባለን ነገር ለሰዎች እንጥቀም። ምናልባት ደግሞ ስደት ላይ ያላችሁ ውድ ኢትዮጵያውያን ሴቶች ልትሆኑ ትችላላችሁ፣ ወንዶችም ልትሆኑ ትችላላችሁ። በአረብ ሀገር ላይ ስፔሻል የምትገኙ ሰዎች ቢዚ ልትሆኑ ትችላላችሁ። ነገር ግን ቢዚ የሚባል ነገር የለም። ፕሊስ እናስተውል። አእምሯችን ነው ነገራቶችን ቢዚ የሚያደርገው። አእምሯችን ላይ ከሰራን ኤቭሪቲንግ ኢዝ ፖሲብል። ምንም ነገር ማድረግ ይቻላል። እዛ በምትሰሩበት ቤት ውስጥ ምግብ እያበሰላችሁ ሊሆን ይችላል። ያንን የምታረጉትን ነገር የምታበስሉትን ምግብ ቀርጻችሁ ልቀቁት። ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ፣ የትኛውም ፕላትፎርም ላይ ልቀቁት። ያ ነገር ለሰው ልጅ ይጠቅማል። በሌላው ዓለም ላይ የምትገኝ እህትሽ ልትጠቀምበት ትችላለች። ስለዚህ ጠቃሚ እንሁን ፕሊዝ። ያለንን ስኪል እናውጣ። ስኪል ደግሞ ከሌለን ባይዘው ስኪል የሌለው ሰው የለም። የትኛውም ነገር ስኪል ነው። ያለችንን ስኪል አሟጠን ለሰዎች እንጥቀም። በመጨረሻ ደግሞ ሪስክ ያለ መውሰድ በሽታ ነው። በመጨረሻ ደረጃ ላይ ማቀርብላችሁ ሪስክ ያለ መውሰድ። የሆነ ነገር እናስባለን፣ አንወስድም ሪስክ ወይ ደግሞ አክሽን አንወስድም ማለት ነው። ይሄ ራሱ ምንድነው ግድግዳ የሆነ በሽታ ነው ማለት ነው። ስለዚህ እነዚህ ነገራቶች ሰባብረን ልንወጣ ይገባል። አንድ ነገር ደግሞ ልጨምርላችሁ። ለምሳሌ የሆነ እኛ በጣም የምናደንቀው ዩቲዩበር ሊሆን ይችላል። ያው ስለ ዩቲዩብ ስለምናወራ ነው ዩቲዩብ ብለው ደጋግም። ያ የምናደንቀው ዩቲዩበር አቤል ብርሃኑ ሊሆን ይችላል። እንግዲህ አይታችኋል ምን አይነት ምርጥ ሰው እንደሆነ። አሁን ላይ ምን ላይ እንደሚገኝ ታውቃላችሁ። በተለያዩ ሀገራቶች ብሎግ ሲያደርግ ሲዝናና እናያለን። ጃኒን ማየት እንችላለን። እነዚህ ዩቲዩበሮች አሁን የደረሱበት ደረጃ ላይ የደረሱት ምንድነው? ከዜሮ ተነስተው ነው። እናንተ ማየት ያለባችሁ አሁን የደረሱበትን አይደል። መጀመር የምትፈልጉ ከሆነ የቀድሞ ቪዲዮዎችን መመልከት ያለባችሁ እና ዮናስ ነው ትልቅ ምሳሌ ናቸው። ከዩኒቨርሲቲ ላይፍ ከዜሮ ተነስቶ አሁን ምን ላይ ደረጃ እንደደረሰ ማየት እንችላለን። እንግዲህ የተለያዩ ዩቲዩበሮች ማለት ነው። ስለዚህ ማንም ሰው ከዜሮ ነው የተነሳው። ባለን ስልክ መጠቀም ይኖርብናል። ባለን ስልክ ኤቭሪቲንግ ኢዝ ፖሲብል። ነገራቶች እኛ በወሰድናቸው ዛሬ በምንወስዳቸው ነገሮች ነው ተደማምረው ትልቅ ደረጃ ላይ የምንደርሰው ማለት ነው። ሁላችንም እንማማር፣ እንረዳዳ፣ አብረን እንደገላለን። ቪዲዮን ላይክ በማድረግ ሰብስክራይብ እያደረግን ስፔሻሊ አዳዲስ ዩቲዩበሮች አብረን እንስራ፣ ጠንክረን እንጓዝ። አመሰግናለሁ።